ባገኘን አጋጣሚ ትምህርት ቤት ውስጥ የትም እያሸማቀቅናቸው ካፊር ነው እያልነው እያገለልናቸው ሰዎችም እንዲጠላቸው እያደረግናቸው ኖርን። ሼኪ እኛ ቤት ተቀጠረ ቁርአን ሊያስቀራ። ለእኛ እንኳን ሳያማክር ስማችንን በሙሉ ቀየረው። የኔን ጀማል አደረገው። ሰው ሁሉ አለባበስ ተቀየረ። ቁርአን መቅራት ግዴታችን ነበር። ቁል አላሁ አሐድ አላሁ ሰመድ ለም የሊድ ወለም የወለድ ወለም የኩን ለሁ ኩፉወን አሐድ። አላህ አንድ ነው ልጅ የለው ብሎ የኢየሱስን የእግዚአብሔር ልጅነት ለመቃወም የተጻፈች ቻፕተር ናት። ሼኪ የመሆን ምኞት ያደረብን ይዛል። ጀነት ሰው ለመግባት ሪኳየርመንት ምንድን ነው? 1 2 3 4 5 6 7 እነዚህ ራሱ እውነት ቢሆኑ ሰው ማሟላት አይችልም። እውነት ቢሆኑ ማለት ነው። በዚህ ተደርጎ እንኳን ቢገባ ከዛ ሌላኛውን ሼክ ደግሞ እንጠይቃለን። አላሁ አለም አላህ ነው የሚያውቀው። ምን የምናውቀው ነገር የለም። ነብዩ ራሱ በእኔም ላይ በእናንተም ላይ የምፈረደውን አላቅም ብሏል። ከዛ በቃ እሺ ሆነ ማለት ነው። መስጊድ የመበጥበጥ ደረጃ ጋር ደረሰ። የታሰርኩትም በዚህ ኬዝ ነው። ታሰር በአንድ መዝገብ 3 ሰው ነን የተከሰስነው። አይናቸው እኔ ላይ ነበር የወደቀው። ከእስልምና ተስፋ ቆርጫለሁ። ያኔ የነበረኝ ሼኪ ኢማም፣ የመስጊድ መሪ፣ የእስልምና ሜቢ ስኮላር ሊባል ይችላል አሁን በማውቀው ቋንቋ አይነት ምኞት የነበረኝ ሰው ምኞቴ ተቀየረ። እገልሃለሁ አለ። ከዛ በኋላ ጭልጥ ብዬ ዓለምን ዋኘው ማለት ነው። ፈርዖንን አጎብድጄ ያገለገልኩት። ይሄንን አማማ ይሄንን ቪዲዮ የሚመለከቱ ሙስሊሞች ለምን አደረክ ሊሉን ይችላሉ። አሩ ነው ኢየሱስን ባላገኝ ኖሮ ብዬ ማሰፈራለሁ። በጣም አስፈሪ። ሜቢ ሞቼ መቃብሬ ደርቋል። ሜቢ እግዚአብሔር በሚያውቀው ነው ይሄን የምለው። እኔ ጋዲሳ ሁሴን አቡበከር ነው። ተወልጄ ያደግኩት ነጌሌ አርሲ ወረዳ ገንቤልቶ ቀበሌ ገበሬ ማህበር ውስጥ ነው። አባቴ አስተማሪ፣ ሰፋ ያለ እርሻ ያለው ገበሬም ነው። ተወልጄ ራሴን ሳቅ አባቴ 2 ሚስቶች ናቸው ያሉት። ከሁለቱ ሚስቶቹ የመጀመሪያ ሚስቱ አስናቀች ትባላለች። አስናቀች ዱረሜ የሚባል ደቡብ አካባቢ የተወለደች ነገር ግን ከልጅነቷ መታ አርሲ አካባቢ ያደገች ልጅ ናት። በጣም ነው የሚወዳት። በጣም በምንም መንገድ የሚያስታውቅበት አንድ ሴት ልጅ ወልዳ ነው ያቆመችው። አንድ ሴት ልጅ ወልዳ ከዛ በኋላ መውለድ አልቻለች። ከዛ የቤተሰቦችን የሰፈር ሽማግሌ ምናምን ሰብስባ ራሷ ማለት ነው እኔ ወንድ ልጅ እየወለድኩለት ስላልሆነ ወንድ ልጅ ለመውለድ ሌላ ሚስት ያግባ ብላ ዳረችው። የመጀመሪያ ሚስቱ በዚያ አካባቢ 2-3 ማግባት ኖርማል ነገር ስለሆነ ሙስሊም ሶሳይቲም ኦልሬዲ ካልቸሩም እንደዛ ስለነበረ አገባ። ሁለተኛ ሚስቱ ጠይባ ሁሴና በዳሶ ትባላለች። አባቷም ባለባት ነው፣ አያቷም ባለባት ነው። በጣም ታዋቂ ሙስሊም ቤተሰብ ነው። ፋዘር ያን ያክል ቤተሰቦቹ አክራሪ አይደሉም። ነገር ግን እኔ ራሴን ሳቅ ስወለድ ያየሁት ይህን ፋሚሊ ነው። ሪጅድ፣ በጣም አክራሪ ሙስሊም። የሚገርም ነገር ሁለተኛ ሚስቱንም አግብቶ ወንድ ልጅ መውለድ አልቻለም። ማለት መውለድ አልቻለችም፣ ጭራሽ ዝም አለች። 2-3 ዓመት ምናምን ገፋ። ከዛ ጠንቋይ ቤት ለጠንቋይ ቤት ይዞር ነበር ፋዘር ወንድ ልጅ ለማግኘት። ከዛ
ሼከና ሁሴን እንደሄደ ራሱን የነገረን። ሼከና ሁሴን ግብር ይዞ እንደሄደ ቃል ሊገባለት ወንድ ልጅ ከሰጠኝ እንዲያረግልሃለሁ ብሎ እንደሄደ ሼከና ሁሴን ጋር ባሌ ነገረን። ሁለተኛ ያገባት ሚስቱ የመጀመሪያ ወንድ ልጅ ወለደች። ሙሐመድ ይባላል። ፋዘር ግን አባነሻ ብሎ ይጠራዋል። አባነሻ ማለት የሼከና ሁሴን የዛ የጠንቋይ ቤቱ ከአዳሚ ስም ነው። ፋዘር እስከ ዛሬ ድረስ እኔም ማቀው ፋሚሊ ልጁን የሚጠራው አባነሻ ነው። ግን ትምህርት ቤት ያው መሐመድ ተብሎ ይጠራል። እና ቀጥሎ ሁለተኛ ልጅ ወንድ ልጅ ተወለደ። እሱ እኔ ነኝ። እንዲህ ካለ እስልምና ጥንቆላ የተቀላቀለበት ፋሚሊ ውስጥ ነው ራሴን ያገኙት። ክርስትና ባክግራውንድ ያላትም እናታችን ወይም የእንጀራ እናታችን የመጀመሪያ የፋዘር ሚስት እሷም ሙስሊም ሆናለች። ብዙም ስለ ክርስትና የምታውቀው ነገር የለም። በልጅነቷ ስለሆነ እዚህ የመጣችው፣ እዚህ ደግሞ ሙስሊም ሶሳይቲ ውስጥ ነው ያደገችው። አስናቀች ማለት ነው። ገስዋት እኔን ሁለተኛ ልጁን ማለት ከጠይባ ከሁለተኛ ሚስቱ የተወለደውን ሁለተኛ ልጅ ወስዶ ለአስናቀች ነው የሰጡኝ። አስናቀች ወንድ ልጅ የላትም። ስለዚህ የዛ ቤት ልጅ ነኝ። እኔ እንደ እናት ማቃት እንደወለደችኝ እንዳሳደገችኝ ማቃት አስናቀችን ነው እንጂ የወለደችኝን አላቃት። ኢየሱስን ስትጠራ ስትዘምር ሰምቻት አውቃለሁ። ነገር ግን ስለ ክርስትና እሷም ራሷ ብዙ ስለማታቅ አልፎ አልፎ የዛኔት የሰማቻቸው መዝሙሮች ስራ ስትሰራ ትዘምራለች። ግን ትሰግዳለች። ሙስሊም ናት። ሰሚት ያረገች ራሷን የሰጠች ሙስሊም ናት። እናቴ አስናቀች ናት። ሌላኛዋ እኔ ጣውንት መሆናቸውንም ምንም የማውቀው ነገር የለም። ነገር ግን በጣም ክሎዝ ፋሚሊ ናቸው። በጣም ነው የሚዋደዱት ሁለቱም የፋዘር ሚስቶች ማለት ነው። በዚያ ጊዜ ሌሎች እዛኛው ቤት ያሉ ልጆች ታውቃለህ፣ የማምህርም የገበሬም ቤት ብሆን ያን ያክል የተትረፈረፈ ነገር አይኖርም እና እኔ ብቸኛ ልጅ ነኝ። ልክ ይቀብጣል ብሎ ያስበው ይሁን አላቅም። ነገር ግን ከፍተኛ የሆነ ጥላቻ ማን እናቴ ወላጅ እናቴ በጣም ትጠላኝ ነበር። ወንድሞቼና እህቶቼ በጣም ይጠሉኝ ነበር። የሚታወቅ ጥላቻ ማለት ነው። ፋዘር በተገኘ አጋጣሚ እኔን እንዲደበድበኝ ማታደርገው ጥረት አልነበረም። አይ ቲንክ ያ መንፈስ ነበር በቃ የሚዋገኝ ከልጅነቴ በአባቴ እጅ ልገለኝ የነበረው መንፈስ እሱ ነው። ፌንት ሰርቼ ያውቃለሁ። ፋዘር እየደበደበኝ ራሴን ስቼ ማለት ነው። ለምን እንደሚደበድበኝ እሱ ራሱ አያውቅም። ለምን እንደሚመታኝ እሱ ራሱ አያውቅም። ነገር ግን ባገኘ አጋጣሚ ፊት ለፊቱ ላይ ባለ ነገር በጣም ይደበድበኝ ነበር። እኔም ማስታውሰው እኔን እንዲመታኝ ምክንያቶቹ የነበሩት አንዱ ኳስ ነው። በቃ በልጅነቴ እንደ ማንኛውም ሕፃን ልጅ እንደዛ ነበር እና ያ ነው የህይወቴ የመጀመሪያ ትራጀዲ። መጠላት፣ መገፋት፣ አለመወደድ፣ እንክብካቤ ማጣት፣ ታላላቆችም ታናናሾችም። አንድ ሰው ነው ያለኝ፣ እሷ አስናቀች ናት። ያሳደገችኝ እናቴ። በነገራችን ላይ ያሳደገችኝ ስል የካድኳት ነው ይመስለኝ። እንደ እናቴ የማያት እሷ ነው። ኦብቪየስሊ ማንም ሰው እኔን ያስናቀች ልጅ ነው የሚለኝ። ከዛ በኋላ ነው ስለ